ውድ የዚህ ቻናል ቤተሰቦች እንዴት አላችሁልኝ? በዚህ የዩቲዩብ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች የትምህርት አይነቶችን ማስተማር ጀምረናል። እናንተም ከታች በቪዲዮ ላይ በምናስቀምጠው ስልክ ቁጥር በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በቀጥታ በስልክ በመደወል ያናግሩን። በተመቸዎት ሰዓት እናስተምሮታለን። ቤተሰቦቼ ለዛሬ በዚህ በዩቲዩብ ቻናል ይዤላችሁ የመጣሁት ከክፍል 2 የቀጠለውን ክፍል 3ን ከከ እስከ ገ ያሉትን ሲሆን ሌሎችም በሌላ ክፍል አጠናቅቄ ወደ ቃላት ማንበብ እንሄዳለን። ከእናንተ የምጠብቀው ሌላ ስራዎችን እየተከታተልኩ እንድሰራና እንድለቅላችሁ ሞራል እንዲሆነኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ስለዚህ ዛሬ ይዤላችሁ የመጣሁት ፊደል ከ ጀምሮ እስከ ፊደል ገ ያለውን አሁን አስቆጥራችኋለሁ። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። ይህም ያነበብነው አሁን ከግራ ወደ ቀኝ ነው። ከቀኝ ወደ ግራ ሲነበብ ደግሞ ኮ፣ ክ፣ ኬ፣ ካ፣ ኪ፣ ኩ፣ ከ። ይህ ፊደል ደግሞ ሀ ይባላል። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ከቀኝ ወደ ግራ ስናነበው ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሀ። ይህ ደግሞ ወ ይባላል። ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ዎ። ከቀኝ ወደ ግራ wo, wu, we, wa, ዊ፣ ው፣ ወ። ይቺ አ ትባላለች። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ከቀኝ ወደ ግራ ሲነበብ ኦ፣ እ፣ ኤ፣ አ፣ ኢ፣ ኡ፣ አ። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። ዞ፣ ዝ፣ ዜ፣ ዛ፣ ዚ፣ ዙ፣ ዘ። አብዛኛውን ጊዜ ከግራ ወደ ቀኝ አብዛኛውን ጊዜም ሳይሆን ሁሌም በቃ ከግራ ወደ ቀኝ ነው ፊደላትን ማንበብ ያለብን። ከቀኝ ወደ ግራ ስናነብ ግን በደንብ ግልጽ ይሆንልናል፣ እንይዛቸዋለን ከሚል አንጻር ነው እንደዛ ማስነበባችሁ እንጂ ዋናው ህጉ ወይም ስርዓቱ ከግራ ወደ ቀኝ ነው። ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። ዦ፣ ዢ፣ ዤ፣ ዣ፣ ዢ፣ ዡ፣ ዠ። የ፣ ዩ፣ ይ፣ ያ፣ ዬ፣ ይ፣ ዮ። ዮ፣ ይ፣ ዬ፣ ያ፣ ዬ፣ ዩ፣ የ። ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። ዶ፣ ድ፣ ዴ፣ ዳ፣ ዲ፣ ዱ፣ ደ። ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጂ፣ ጆ። ጆ፣ ጂ፣ ጄ፣ ጃ፣ ጂ፣ ጁ፣ ጀ። ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ። ጎ፣ ግ፣ ጌ፣ ጋ፣ ጊ፣ ጉ፣ ገ። እሺ ቤተሰቦቼ አሁን ደግሞ ከላይ ወደ ታች አስነብባችኋለሁ። አሁንም በጽሞና እንድትከታተሉኝ እጠይቃለሁ። ችከናት ብለናል። እንግዲህ ከመጀመሪያው ጀምረን ስንነሳ ሀ፣ ለ፣ ሀ፣ መ፣ ሰ፣ ረ፣ ሰ፣ ሸ፣ ቀ፣ በ፣ ተ፣ ቸ፣ ሀ፣ ከ ብለናል። ስለዚህ ከከ አሁን ደግሞ የምንነሳው ከብለን ከ፣ ኸ፣ ወ፣ አ፣ ዘ፣ ዠ፣ የ፣ ደ፣ ጀ፣ ገ። እነዚህ የመጀመሪያ ፊደላት ተብለው ይጠራሉ። ሁለተኛ ፊደላት ኩ፣ ሁ፣ ዙ፣ ሁ፣ ዙ፣ ዡ፣ ዩ፣ ዱ፣ ጁ፣ ጉ። ሶስተኛ ፊደላት ኪ፣ ሂ፣ ዊ፣ ኢ፣ ዚ፣ ጂ፣ ዬ፣ ዲ፣ ጂ፣ ጊ።
አራተኛ ወይም ራብዕ ፊደል በምንጠራቸውን ስንጠራ ካ፣ ሀ፣ ዋ፣ አ፣ ዛ፣ ዣ፣ ያ፣ ዳ፣ ጃ፣ ጋ አ ሚል ድምፅ ይወስዳል ማለት ነው። አምስተኛው ኬ፣ ኤ፣ ዌ፣ ኤ፣ ዜ፣ ዤ፣ ዬ፣ ዴ፣ ዴ፣ ጌ። ስድስተኛ ወይም ሳድስ ፊደሎች ክ፣ ህ፣ ው፣ እ፣ ዝ፣ ዥ፣ ይ፣ ድ፣ ጅ፣ ግ። ሰባተኛ ወይም ሳብዕ የመጨረሻው ፊደል ማለት ነው። ኮ፣ ሆ፣ ኦ፣ ኦ፣ ዞ፣ ዦ፣ ዮ፣ ዶ፣ ጆ፣ ጎ። አጠቃላይ ለዛሬ ይዤላችሁ የመጣሁት ይህን ይመስላል። እናንተ ሰብስክራይብ፣ ላይክ፣ ሸር ማድረጋችሁን አትዘንጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ርዕስ እስከምንገናኝ ሰናይ ጊዜ ይሁንላችሁ።